አብርሽና ሩታ ቪዲዮ ያለቀቁበት ምክንያት ታወቀ። ፍቅር ፋሃድና ቡርኬ ጋር መታች አስደበደበቻቸው ተብሎ እንግዲህ እሷን እያሏት ይገኛሉ። ፍቅር ምን አደረገች? እስከ መጨረሻው ተከታተሉ። ሩታና አብርሽ ያልመጡበት ምክንያቱ ታወቀ። እንግዲህ ምክንያቱ እስከ መጨረሻው ተከታትላችሁ ታገኙታላችሁ። እንዲሁም ሼር ላይክ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግርሲ ቤተሰቦች ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። ሀገራችን ሰላም ያደርግልን። ኢትዮጵያ ለዘላለም ትኑር። እንግዲህ ሼር ላይክ በማድረግ ቤተሰብ የሆኑ ሀባይቢ ሩታና አብርሽ ቪዲዮ ትናንትና በሩታ የተለቀቀው ፎቶ ለቅላችኋለን ጠብቁ ሲሉን ያመሹበት ምክንያት እንግዲህ ውጭ ሀገር ቀንና ሌሊቱን ያላወቁት ሩታና አብርሽ፣ ዳኒ፣ ጽጌ እንዲሁም ሜሮ በዚህም ሁኔታ የተነሳ ለመቅረጽ ለመልቀቅ ጊዜ አልሰጣቸውም። የሚተኙበትና የሚቀመጡበት ሰዓት ወቅቱን ስላላወቁት ነው። ይቅርታ ጠይቀዋልኝ። እንግዲህ ፍቅር አስደበደበቻቸው። ሁለት አፍቃሪዎች ለፍቅር የቆሙላት ወይም ደግሞ እንፈልጋታለን ብለው ፍቅርን እዚህ ደረጃ ያደረሷት ፋፊና ቡርኬ። እንግዲህ ፋፊና ቡርኬን የፍቅር እጅ ያለበት ፍቅር ናት ያስመታቻቸው ያስደበደበቻቸው እየተባለ እንግዲህ ሶሻል ሚዲያው እያናፈሰው ይገኛል። ፍቅር ምን ታርጋችሁ? እውነት ለመናገር ፍቅር ምን ትስራ? እስኪ ንገሩኝ። ፍቅር ምን ታርግ? ተወደደች፣ ተፈቀረች፣ አላስ ሁለቶችም እየተጣሉ እምቢ ያሉ ሁለታችሁንም አልፈልጋችሁም ብላለች። ፍቅረኛ መጣለች። እንግዲህ ከሌላ ፍቅረኛ ብትሄድም ሁለቶችን እየተጣሉ ፋሃድና ቡሩክ እየተጣሉ ሲያስቸግሯት ጊዜ ለነሱን ለማለያየትና ሰላም ለመፍጠር ብለም ሐኪም ቤት ገብታ ነበር። ስለዚህ ግን እነሱ ልክ እንደ ህፃን ልጅ ምንም ሊረዷትና ሊሰሟት አልቻሉም እንጂ የፍቅር እጅ የለበትም። ፍቅር ምን ታደርጋችሁ? እውነት ለመናገር በሄደችበት ሁሉ ፍቅር ምንም ሊሳካላትና ሊሟላላት አልቻለም። እውነት ለመናገር ወደ ፍቅር አትሄዱ። በጣም ነው የምታሳዝነኝ። ጀግና አንበሳ እንቁ ናት። የሄደችበት ሁሉ አይሳካላትም። ሁሉም ይበላሽባታል። እንግዲህ ውዶቼ የፍቅር እጅ አለበት የምትሉ ባካችሁ ከፍቅር ራስ ብትወርዱልን ደስ ይለናል። ፍቅር ጎበዝ አንበሳ በራሷ የምትራመድ ጀግናና ቆንጆ እንደሷ ያለም የለ ማለት ነው። እውነት ለመናገር ሩታዬና አብርሽ እንግዲህ በባህሩ ዛሬ እየተዝናኑ ይገኛሉ። በደራጃ እየሄዱ ነው ማለት ነው። እንግዲህ ሩታና አብርሽ ፏዘና እያሉ ሰርፕራይዙም ዛሬ ይለቀቅልናል። ያልተለቀቀበት ምክንያት እንዳያችሁት ቀኑንም ሌቱንም አላወቁትም። እንዲሁም ሙቀት በጣም አለ። አሁን ላይ የሄዱበት ሰዓት ሙቀት ሰዓት ነው እንጂ እንዳልተውትን እነግራችኋለን። እውነት ለመናገር በጣም ተደስተዋል። ዱባይ በጣም ቆንጆ ሀገር ናት። ልክ እንደ አውሮፓ እንደ አሜሪካ ከዓለም ሁለተኛ ደረጃ የተወጣጣላት ዱባይ ናት። ዱባይ የሁሉም መናፈሻ ልክ እንደ አሜሪካ ስታይል ሁሉም የሆነች ናት። ስለዚህ የተዝናኑ ነው። እንግዲህ ሩታ እንደምታዩት ዛሬ በደራጃ ፏዘና እያለች ከምትወደው ከፍቅረኛዋ ጋር ግን ቪዲዮ ያልተለቀቀበት ምክንያቱ አንድና አንድ አለ። ለዛ ነው ቀኑንም ሌቱንም አላወቁትም። ስለዚህ የመዳም ቅመሞች እንገናኛለን ያሏቸው የቀጠሯቸው ልጆችም ስላልመጡላቸው ዛሬ እንግዲህ ቪዲዮውን ኢዲት አድርገው ደውለንላቸዋል። ሁሉን አውቀናል። ይቅርታም ጠይቀዋል። የሰው ልጅ ይቅርታ ከጠየቀ ያኔ ይቅርታ ደግሞ መቀበል አለብን ማለት ነውና በጉጉት ሲጠበቅ የነበረው በትናንትናው ዕለት ዛሬ ይለቀቃል ብዬ ተስፋ አደርጋለሁ። ለመሰላችሁ እና አብርሽ ሩታ ይቅርታ ባይጠይቁ እንደሌሎች ባይሆኑ ኑሮ አዎ እንዴት ሀታ እንኳን ይቅርታ እንኳን አልጠየቁም አልተናገሩም ተብሎ ሊወቀሱ ይችላሉ። ግን የኛ እንቆች አንበሳዎች የመዳም ቅመሞችን ኦዲሲዎች ተከታዮችን በሙሉ ይቅርታ ጠይቀዋል። ሩታዬና አብርሽ እንግዲህ እንወዳችኋለን፣ እናፈቅራችኋለን። ተከታይ ስትሆኑ ደግሞ በሁሉም ነገር ምን ማድረግ አለባችሁ? ትዕግስትና
ትግስት በተለይ ትግስት ያስፈልጋል እላለሁኝ። እነሱን ከተመቻቸው እኛን ለማስደሳት ወደ ኋላ እንደማይሉ እንገልጥላቸዋልና እንዲሁም በጣም ተናግረናቸዋል። ለምን አንደኛ እይታችሁ እየቀዘቀዘ ነው፣ ሁለተኛ ሳምንት ሆናችሁ ቪዲዮ እንኳን ራሱ ያለቀቃችሁ እና ሁሉም ሰርጋቸው እንዴት ነው፣ ሰርጋቸው ገና ነው፣ ሰርጋቸው አልሆነም ለሚለው በሙሉ አፋቸውን ማዘጋት ነበረባቸው ግን እነሱ ስላልተመቸ አንድ ሰው ሲመቸው ነው። እንግዲህ ውዶች እንደወደዳችሁ ተስፋ አደርጋለሁ። እውነት ለመናገር አብርሽና ሩታ ደህና ቦታ ነው ያሉት። እንዲሁም ፍቅርዩ እየተቸገረቻለች ማለት ነው። ፍቅር በጣም ከጭንቅላቷ በበላይ ሆኖባታል። እንዴ ሁለት ጎረምሳ አሁንም በቦዲጋርድ አስደበደበቻቸው የተባለው እሷ ምንም የለችበትም። ያስደበደበው ሰው ሌላ ነው። እነሱን ያጋጠማቸው እንግዲህ አፍቅሬዋለሁ ብላ ልትመጣ ትችላለች። አዎ እነሱን እንድታለያያቸው እነዚህ ሁለቶች ወጣቶች ሁለቶችም ፍቅርን ይፈልጓታል። ሁለቶችም ፍቅርን ስለሚፈልጉ ፍቅር ደግሞ ሁለቶችም እየተጣሉ ስላስቸገሯት እነሱን ለማለያየት ብዙ ነገር ሰርታ ነበር። ግን ይህን ነገር ብሰራም ሊሰሟት አልቻለም። እንግዲህ በማን ትፈርዳላችሁ? እውነት ለመናገር ይህን እናንተው ራሳችሁ በቦዲጋርድ አስደበደበቻቸው ብላችሁ መረጃ የምታወጡ ልጆች የዚያን አንብባ እሷም ልትከተል ትችላለች። ግን ፍቅር ግን የዚህ አይነት ደረጃ እንደሌላ ተነግራችኋለሁ ውዶች። ጎበዝ ናት፣ አንበሳ ናት፣ እንቁ የሴት እንቁ ናት፣ ጎበዝ እና እንግዲህ ውዶችን ወዳችኋለን፣ እናፈቅራችኋለን። ሼር ላይክ በማድረግ ቤተሰብ የሆኑ እውነት ለመናገር ሁሉም በየራሱ የሚያመጣቸው ነገሮች አለ። ለመሰላችሁ ከነሱ አሁን ምን ትማራላችሁ? ወንድና ወንድ ሲጋደስ ሴት ልጅ ቁማ ስታይ አዎ ፍቅር ናት ልትሉ ትችላላችሁ። ግን ፍቅር የለችበትም፣ የፍቅር እጅ የለበትም። ብዙዎች የፍቅር እጅ ያለበት እሷ ካልሆነች እንደዚህ አታደርግም። ግን ፍቅር እኮ አትወድቅም፣ ጎበዝ ናት። ይሄ ሁሉ ዛቻ እየደረሰባት ይሄ ሁሉ የምትሰራው ሁሉ ይሆናል ብላ የምታደርጋቸው ነገሮች ይበላሹባታል፣ ባንድ ላይ አይቆይም እንዴ። ስለዚህ ግን እሷ ግን አንድ ቀን ብላ ወድቃ አታውቅም። እንግዲህ ውዶች እንደወደዳችሁ ተስፋ አደርጋለሁ። ዛሬ እንግዲህ እነ ሩታዬ በደራጃ እየሄዱ በባህሩ እየተዝናኑ ይገኛሉ። ሩታና አብርሽ ደህና ናቸው፣ ቀንና ሌሊቱን ስላላወቁት። እንዲሁም የመዳም ቅመሞች እንገናኝ ብለው ተቀጣጥረው ነበር፣ ስላልተገናኙ ለዛ ነው ቪዲዮ ኦዲት ስላላደረጉት በዛ ምክንያት ተጉላልቶባቸዋል እንጂ ምንም ችግር እንደሌለባቸው ዛሬ ደግሞ ጨማምረው እንዲሁም ፏ ብለው ይመጡልናል። ከመዳም ቅመሞች ጋር እንወዳቸዋለን። ሼር ላይክ እያደረጉ ቤተሰብ የሆኑ በድጋሚ አዲስ ቪዲዮ ይዘው እስከሚመጡ እንጠብቃቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي